ኢትዮጵያና ኤርትራ ጠብ ከሚያርጁ ድርጊቶች መቆጠብ አለባቸው አንቶኒ ብሊንከን ኢትዮጵያና ኤርትራ ጠብ ከሚያርጁ ድርጊቶች እንዲቆጠቡ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ጥሪ አቀረቡ። ብሊንከን በሰሜን ኢትዮጵያ ለሁለት ዓመት ሲካሄድ የነበረውን የእርስ በርስ ጦርነት ያስቆመው ስምምነት አንደኛ ዓመትን በማስመልከት ባወጣው መግለጫ ላይ ሁለት ሀገራት ጠብ ከሚያርጁ ድርጊቶች በመቆጠብ የአካባቢውን ሀገራት ነፃነት ሉዓላዊነትና የግዛት አንድነት ማክበር አለባቸው ብለዋል። የውጭ ጉዳይ ኃላፊው ይህንን ያሉት ፕሪቶሪያ ላይ የተፈረመውን ግጭት በዘላቂነት የማስወገድ ስምምነት ጉልህ እርምጃዎች መወሰዳቸውን ካመለከቱት በኋላ በተጨማሪ ሊወሰዱ ይገባሉ ካላቸው ተግባር መካከል የኤርትራ ኃይሎች ከትግራይ ክልል ሙሉ ለሙሉ ማውጣትን ጠቅሷል። በሁለት ዓመት ደም አፋሳሽ ጦርነት ወቅት ከኢትዮጵያ መንግስት ጎን ተሰልፎ የትግራይን ኃይሎች ስትዋጋ የነበረችው ኤርትራ ሰራዊት አሁን ድረስ በትግራይ አዋሳኝ አካባቢዎች እንደሚገኙ በተደጋጋሚ ሲገለጹ ቆይቷል። ባለፉት ጥቂት ወራት ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ያላትን የባህር በር የማግኛ ፍላጎቷን ተከትሎ በሁለቱ ሀገራት መካከል ባለው ግንኙነት ላይ ጥያቄ ሲያነሳ መቆየቱን ይታወሳል። የውጭ ጉዳይ ሚኒስቴሩ እንዲህ በደፈና ሀገራቱ የሁሉንም የአካባቢውን ሀገራት ሉዓላዊነት በማክበር ከግጭት እንዲቆጠቡ መጠየቃቸውን የኤርትራ ኃይሎች በትግራይ ውስጥ መቆየትና ከኢትዮጵያ በኩል የባህር በር ጥያቄ መነሳቱን ለማመልከት ሊሆን ይችላል። ከዚህ ጋር በተያያዘ ባለፈው ሳምንት በጠቅላይ ሚኒስትር አብይ አህመድ አዲስ አበባ ውስጥ ባደረጉት ንግግር የባህር በርን በተመለከተ ኢትዮጵያ ውይይት ያስፈልጋታል ስትል ወረራ ሊካሄድ ይችላል የሚል ስጋት ይደመጣል በማለት ሀገራቸው በኃይልና በወረራ ማሳካት የምትፈልገው አንዳች ነገር የለም ማለታቸው ይታወሳል። የሱዳን ፈጥኖ ደራሽ ኃይል ሙሉ ሱዳንን እቆጣጠራለሁ አለ። ከሀገሪቱ ጦር ሰራዊት ጋር እየተዋጋ ያለው የሱዳን ፈጥኖ ደራሽ ኃይል መላውን የሱዳን አካባቢዎችን እቆጣጠራለሁ አለ። ፈጥኖ ደራሹ ምክትል ኮማንደር የሆኑት አብዱራህማን ሐምዳን ደገሎ ኃይላቸው ወደፊት የሚያደርገውን ግስጋሴ አስቀጥሎ ሁሉንም የሱዳን ግዛቶች በቁጥጥር ስር ያስገባል ብለዋል። የቡድኑ ምክትል ኮማንደር ይህን ያሉት ፈጥኖ ደራሽ ኃይሉ የሀገሪቱ ጦር ኃይል ከሱዳን ሁለተኛ ትልቅ ከተማ ማስወጣት ከተገለጸ ከቀናት በኋላ ነው። የፈጥኖ ደራሹ ኃይል ሰራዊት ከወሪያት ውጊያ በኋላ የሀገሪቱ ጦር በማስወጣት የደቡብ ዳርፋር ዋና መዲና የሆነችው ኒያላ ከተማን ይዘዋል። ምክትል ኮማንደር አብዱራህማን ሐምዳን ደገሎ በማዕከላዊ ዳርፋር ግዛት ከድል በኋላ ደስታቸውን እየገለጹ ለነበሩት ወታደሮቻቸው ንግግር ሲያደርጉ ወደ ተቀሩት ግዛቶችና የጦር ዋና መቀመጫዎች እንዘምታለን፣ ፈጣሪ ከፈቀደ በቁጥጥራችን ስር እናስገባቸዋለን ብለዋል። የጀነራል ሐምዳን ደገሎ ወንድም እንደሆነ የሚገለጸው የፈጥኖ ደራሹ ምክትል መሪ አብዱራሂም ደገሎ ኒያላ ከተማን ለመያዝ የተደረገውን ኦፕሬሽን ማምራታቸው ተገልጿል። በምዕራብ ዳርፉር በሰላማዊ ዜጎች ላይ በተፈጸመው የዘር ማጽዳት ወንጀል በአሜሪካ መንግስት ማዕቀብ ተጥሎባቸዋል። ፈጥኖ ደራሽ ኃይሉ ባለፉት ጥቂት ሳምንታት በርካታ አካባቢዎችና የሀገሪቱ ጦር ማዘዣ ጣቢያዎችን ስለተቆጣጠሩ ሲገልጹ ቆይተዋል። የሀገሪቱ ጦር መሪ ሌተናል ጄኔራል አብዱልፈታህ አልቡርሃን ግን ፈጥኖ ደራሽ ኃይሉ አስመዝግቦታል የተባለውን ድል አጣጥለዋል። አልቡርሃን ከትናንትናው በስታ በመዲናዋ ካርቱም በሁለት የጦር ካምፖች የሚገኙ ወታደሮችን ጎብኝቶ ንግግር ሲያደርጉ መዋጋታችንን እንቀጥላለን ብለዋል። ከ6 ወራት በላይ ባስቆጠረው የሱዳን ጦርነት በሀገሪቱ ጦር ሰራዊት መሪ ጄኔራል አብዱልፈታህ አልቡርሃን የሚመራው ኃይል እና በጄኔራል ሐምዳን ደገሎ የሚመራ ፈጥኖ ደራሽ ኃይል መካከል ውጊያ እየተካሄደ ነው። እስካሁን ድረስ በዚህ ግጭት ከ7000 በላይ ሰላማዊ ሰዎች የተገደሉ ሲሆን ከ5 ሚሊዮን በላይ የሚሆኑት ደግሞ መፈናቀላቸው ተገልጿል። ፈጥኖ ደራሽ ኃይሉ ከቅርብ ጊዜያት ወዲህ ከውጭ መንግስታት ባገኘው ድጋፎች ታግዞ በሀገሪቱ ጦር ላይ ድል እየተቀናጀ መሆኑን እየተገለጸ ይገኛል። የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይል በቻድና በመካከለኛው አፍሪካ ሪፐብሊክ በኩል የጦር መሳሪያ ድጋፍ እያደረገች ነው በሚል ትወቀሳለች። አቡዳቢ ግን ይህን አስተባብላለች። የሂዝቦላ መሪ ሐማስ በእስራኤል ላይ የፈጸመውን ጥቃት አደነቁ። በሊባኖስ ውስጥ በወታደራዊና በፖለቲካዊ አቅሙ ኃያል የሆነው የእስላማዊ ቡድን ሂዝቦላ መሪ ሐሰን ነስረላህ በእስራኤልና በጋዛ ጦርነት ከተቀሰቀሱ በኋላ ለመጀመሪያ ጊዜ አስተያየታቸውን ሰጡ።
ነስረላህ ከምስጢራዊ ስፍራ በሰጡትና በሊባኖስ ዋና ከተማ ቤይሩት ውስጥ በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተከታተሉት ንግግራቸው ሐማስ በእስራኤል ላይ ጥቃት ፈጽሞ 1400 ሰዎች የተገደለበትን እርምጃ አድንቀዋል። እንደ ሂዝቦላህ ሁሉ አሜሪካና ዩናይትድ ኪንግደም ጨምሮ በምዕራባውያን ሀገራት ሽብርተኛ ድርጅት የተባሉት ሐማስ የወሰደውን እርምጃ ትክክለኛ ብልህና ፍትሃዊ ነው በማለት በእስራኤል ላይ የተፈጸመውን ጥቃት 100% የፍልስጤማውያን ነው በማለት ገልጸውታል። ነስረላህ በንግግራቸው አሜሪካ በጋዛ ውስጥ ለምታካሄደው ጦርነት ተጠያቂ ናት በማለት በቁጣ ተችተዋል። በተጨማሪም በየመንና በኢራቅ ያሉ በኢራን የሚደገፉ ኃይሎች አመሰግነዋል። በየመን የሚገኙት ሁቲን በእስራኤል ላይ ድሮናቸውን ያስወነጨፉ ሲሆን የኢራቅ ሺያ ሚሊሻዎች ደግሞ በኢራንና በሶሪያ በሚገኙ የአሜሪካ ወታደሮችን ኢላማ ያደረጉት ጥቃት መድረሳቸው ይታወቃል።